አሰላሙ አለይኩም ወራህመቱላሂ ወበረካቱ። እድና የተከበራችሁ የዩቲዩብ ሰዎች እንዴት ናችሁ? ደህና ናችሁ ወይ? ውዶቼ ከኔ ጋር አልሐምዱሊላህ። ዛሬ አነስ ያለ ጥብስ እንስራ ማለት ነው። ለራሴና ለጓደኛዬ ብቻ ነው ማለት ነው። ሽንኩርታችን እንደዚህ እያመስን ነው ማለት ነው። እዚህ ጋር ደግሞ አድቅቄ የከተፍኩት ስጋ አለኝ። እዚህ ጋር ቃሪያ እኔ በጣም ስለሚመቸኝ ቃሪያውን በዛ አድርጌዋለሁ ማለት ነው። በቀላሉ በአንድ ደቂቃ በሁለት ደቂቃ የምንሰራው ጥብስ ማለት ነው። ቪታሚንን ሳይጠፋ ለብ ለብ አድርገን በጣም ጣፋጭ የሆነ ጥብስ እንደዚህ ጨምረናል ማለት ነው። ልክ ከለሩን ቀየር እንደማድረግ ሲጀምር ጨው ምናምን እንጠቀማለን ማለት ነው። አሁን እንደዚህ ከሆነችልን በኋላ እዚህ ጋር ቃሪያ እጠቀማለሁ ማለት ነው። ጨው ተጠቅሜያለሁ። በነገራችን ላይ እኔ ለብ ለብ ነው የሚመቸኝ፣ ብዙም እንደዚህ አላበስልም። ምክንያቱም ትንሽ ካበሰላችሁ ግን ትር ስለሚል ማለት ነው። ስለዚህ ልክ ቀለል ባለ እንደዚህ ሁኔታ ላይ ተጣብሱትና ከለሩን ቀየር ካረገ እንዲህ ለካስታረጉ በጥርሳችሁ ራሱ እንደዚህ እንትን አይልም ማለት ነው፣ አይጠጥርም። እዚህ ጋር እንደዚህ ትንሽ ቅቤ ተጠቅሜያለሁ ማለት ነው። ያ ሰላም የምሬ ነው ብላችሁ በዚህ መልኩ እንትን ስሩና ቅመሱት ማለት ነው። ታመሰግኑኛላችሁ። ምክንያቱም እንደዚህ ለብ ለብ ያለ ጥብስ በጣም ነው የሚመቸኝ ማለት ነው። በቃ አሁን እንደዚህ ከሆነ በኋላ ቅቤን ካረኩ በኋላ እንደዚህ እናጠፋዋለን ማለት ነው። ከዛ ምርጥ ጥብስ ችክን ያለች ማለት ነው። የጤፍ እንጀራ አለኝ። ያው እናንተ ነው በነገራችን ላይ ማለት ነው። ተጋብዛችኋል እና አረፋን እንደዚህ ፏ ብትን እያለን እያሳለፍን ነው ማለት ነው። መዳም ቤት ነኝ ብላችሁ ራሳችሁን እንዳታጨናንቁ ማለት ነው። ይሄን ማጨናነቅ ፏ ብትን ብላችሁ የትም ቦታ ብንሆን ውስጣችንን ማሳመን ነው እንጂ ራሳችንን እንትን ማድረግ እንችላለን ማለት ነው። ፈታ ማድረግ እንችላለን እና ውዶቼ ይሄን ይመስላልና ጥብሱ ለዛሬ ያለኝ ቆይታ ይሄን ይመስላል። በሌላ ቪዲዮ ስለምንገናኝ በአዲስ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዳችኋለሁ። ባይ ባይ።